ከሀገር ወጣችሁ ለምትሰሩ እህት ወንድሞቻችን ለእናንተ ትልቅ ክብር አለን። የስንቱን ቤት ያቀናችሁት የስንቱን ዩቲዩበር ህይወት የቀየራችሁት እናንተ ናችሁ። በአንድ ክሊክ እናውቀዋለን፣ ብንናገር እናልቃለን ብለን 100% መስማማበት ሀሳብ ነው። ለምን ካላችሁኝ አንድ ሴት አረብ ሀገር ሄዳ እየሰራች ቤተሰቦቿን የምታኖረው ራሷ እንደ ሻማ ቀልጣ ለሌሎች ብርሃን እየሰጠች ነው ያለች። አይደለም ለእናት ለአባት ለወንድም ለእህት ይቅርና ለኔ ለዩቲዩበሩ ጥቅማችሁ ብዙ ነው። የእናንተ የማዳም ቅመሞች ይሄንን 100% ተስማማሉ። ለምን እናንተ ስለምታዩ ነው እኛ ገንዘብ እየሰራን ያለ ነው። እናንተ ላይክ ስለምታረጉ ነው እኛ እያደገን ያለ ነው። እናንተ ሼር ስለምታረጉ ነው። ምንም አሁን ሼር እንድታረጉልኝ ላይክ እንድታረጉልኝ አይደለም። እውነታው ይሄ ነው። አይደለም ለእናትሽ፣ አይደለም ለአባትሽ፣ አይደለም ለእህት ለወንድምሽ፣ ለኔ እንኳን ዋጋሽ ትልቅ ነውና ለእናንተ ክብር አለ። ግን አንድ መርሳት የሌለብን ነገር ግን አለ። እኔ ኢትዮጵያ ውስጥ ለምትኖሩ ይሄንን ደግሞ ወደ 40-60% ኢትዮጵያ ውስጥ ሆናችሁ ነው ቪዲዮ የምታዩትና ለእናንተ ትልቅ መልእክት አለኝ። ሲቸግራችሁ ብቻ አትደውሉላቸው። ብር ስታጡ ብቻ አትደውሉላቸው። የሆነ ጉለት ሲፈጠር ብቻ አትደውሉላቸው። እንዴት ናችሁ በሏቸው። ደውላችሁ እየበረታች ነው ወይ፣ አየሩ ተስማምቶሻል ወይ፣ ምግቡስ እንዴት ነው በሏቸው። በጣም በቅርበት እኔ የማውቃቸው ልጆች ታመው እየተሰቃዩ በጣም ትልልቅ በሽታ ይዟቸው ማለት ሆስፒታል እየተመላለሱ ጤና ተቋማት እየተመላለሱ እዛ አረብ ሀገር ሆነው ማለት ነው። አረብ ሀገር ሆነው የሚታመም አይመስለው ህዝብ አለ እዚህኛ ሀገር ውስጥ እና ኢትዮጵያ ውስጥ የምትኖሩ ልጆች ሊታመሙ ይችላሉ። የጤና ችግር ሊገጥማቸው ይችላል። ሁሌ ቼክ አድርጓቸው፣ ጠይቋቸው። በጣም ነው ደግሞ የሚከፋቸው። በታመሙ ሰዓት እንዴት ነሽ ሚላት ስታጣ አረብ ሀገር ያለች ሴት በጣም ነው የሚከፋት። በጣም በቃ ማለት ከምላችሁ በላይ። ለምን እኔ በቅርበት ስቴጅ ያለችና የሆነ ሰዓት ታማ የገጠማትን ነገር ስለማቅ ነው እንደዚህ ምላችሁና በአረብ ሀገር የምትኖሩ እህት ወንድሞቼ ጠያቂ ስታጡ እንደሚከፋችሁ እናውቃለንና ኢትዮጵያ ውስጥ የምትኖሩ ውጭ ሀገር ዘመድ ያላችሁ ወይም አረብ ሀገራት ላይ እህት ወንድም ያላችሁ ሰዎች ቼክ አድርጓቸው። ለገንዘብ ለችግር ብቻ አትደውሉ። አስለምዷቸው እንደዛ ያን ነገር ባይዘው እነሱም ከኢትዮጵያ ሲደወል ወይኔ ምን ተቸግሮ ይሁን ነው የሚሉት። ለምን ከስታ እንደ ስለምትደው ግን አሁን ቴሌግራም አለ፣ ኢሞ አለ፣ ዋትስአፕ አለ፣ በጣም ብዙ ፕላትፎርሞች አሉና እዛ ላይ እንዴት ነሽ ደህና ነሽ ወይ ብትሏት ለእሷ ትልቅ ዋጋ አለውና እባካችሁ ኢትዮጵያ የምትኖሩ ለገንዘብ ለችጋር ብቻ አትደውሉ። ምድረ ችጋራ ለጥቅም ብቻ አትደውሉ። ለጥየቃም ደውሉ። እንዴት ነሽ ለማለትም ደውሉ ለማለት ነው የዛሬ መልእክቴ ነው። አረብ ሀገር የምትኖሩ ራሳችሁ እንደ ሻማ ቀልጣችሁ ለሌሎች ብርሃን የምትሰጡ፣ ለተቸገሩ ሁሌም ከፊት የምትቆሙ፣ የተዘጉ አብያተ ክርስቲያናትን የምታስከፍቱ፣ የደከሙ መስጊዶችን የምትረዱ፣ ለተቸገሩ ለተራቡ ሁሌም ገንዘብ በማዋጣት ከፊት የምትቆሙ የአረብ ሀገር ጀግና እህቶቻችን ግን በርቱልን። ኢትዮጵያ ስትመጡ እንደ እብድ ትቆጠራላችሁ እናውቃለን። እሷ እኮ ቀዌ ናት፣ እሷ እኮ እብድ፣ በቃ አረብ ሀገር ሄዶ የመጣ ሴት እኮ ዋጋ የለውም ይባላል። ግን ይህንን መስማት ትታችሁ ለራሳችሁ እና ለህይወታችሁ ቁሙ። ወዳችኋለሁ።